በጣም ጥሩ ሲጀምር ጀምሮ አሁን ይሄ እውነት የቤተሰቦቹ እውነት እንጂ የኔ እውነት አይደለም። ኦኬ ልብ እንድትሉት የምፈልገው ይሄ የቤተሰቦቹ እውነት ነው። ቤተሰቦቹ አለም ብለው ይዞት የመጡት እውነት ነው። ይሄንን እውነት ይዘን ስንመጣ ሲጀምር እኔ የነፂ ጓደኛ ነኝ። ነፂ ወዳጄ ነው አይደለ? ነፂ የብዙ ሰው ወዳጅ ነው ይታወቃል። አሁን ጓደኛ ለማለት ራሱ እኮ ጓደኝነት ተመርጦ አንተ ግን ምን ያህል ጊዜ ነፂ የብዙ ሰው ወዳጅ ነው። እኛ ባለፈው 1 ዓመት ከ2 ወር ወይም ከ3 ወር እንግዲህ በጣም ወዳጆች ነን ብዬ አስባለሁ። ወይ በሳምንት 2 ወይም 3 እንገናኝ ነበር። የሆነ ብዙ ጊዜ የሚያሳልፈበት ቤት ይታወቃል። እዛ ቤት እንገናኛለን፣ እናወራለን፣ ሻይ እንጠጣለን፣ ጊዜ እንወስዳለን። በጣም አሪፍ ጓደኞች ነበሩት። አይ ዶንት ኖ አይታችሁ ከሆነ የነፂ በተቀበረ ቀን የጻፍኩት አንድ ጽሁፍ ነበረ ሶሻል ሚዲያ ላይ ፌስቡክ ፔጅ ላይ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ። ራሱ በጣም ትልቅ ጽሁፍ ነው። ጽፌ ነበረኝ። ይሄ ልክ የተቀበረ ቀን ቀብረነው ስንመጣ የጻፍኩት ጽሁፍ ነው ማለት ነው። እዚህ ላይ አንድ ነገር መታወቅ ያለበት ነገር ምን መሰለሽ፣ አሁን እኔ እንደ ወዳጅ ፕሮግራሙን አልሰራሁትኝም፣ በተአምር አልሰራሁትኝም። እንደ አንድ ባለሙያ ነው የሰራሁትኝ፣ እንደ አንድ ጋዜጠኛ። አንቺ እጅሽ ላይ ቢሆን ኑሮ ልትሰሪው እንደምትችይው ፕሮግራም ነው የሰራሁትኝ። የራሴን የሆነ ፐርሰናል የሆነ ነገር ላለማስገባት በጣም ነው የተጠነቀቅኩትኝ። እንደ ሰው የምታውቂው ነገር አለ፣ እንደ አድናቂ የምታውቂው ነገር አለ፣ እንደ ወዳጅ የምታውቂው ነገር አለ፣ እንደ ቅርብ ሰው የምታውቂው ነገር አለ። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ሆኖ የሚያጽናናቸው ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት ኢዝ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት። ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው፣ እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ይህን ፕሮግራም ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎችን አናግሬያለሁ። በደንብ በስልክ አውርቻለሁ፣ በአካል አውርቻለሁ፣ ጊዜ ወስጄ አውርቻለሁ። በደንብ ነው ያወራሁት። ይሄንን ስልሽ ከማን መሰለሽ? ከሚያውቁት ሰው ጀምሮ አብረው የሰሩትን ጓደኞቹን፣ የቅርብ ሰዎቹን፣ ቤተሰቦቹን፣ በዙሪያ ያሉትን በጣም ብዙ ሰዎች ሄዶ የሚዝናናበትን ቦታ ቤት እዛ ጋር ያየ ሰው የነበረው ሁኔታ በደንብ ነው። ወደ 30 ምናምን ሰው በደንብ ነው ያናገርኩት። አንድ በይ። ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው። ጓደኛውን 29 ዓመት ወዳጄ ነው ይል የነበረውን አስናቀን ለ1 ሰዓት ከ11 ደቂቃ ያክል አውርቼዋለሁ። ኦኬ። በዚህ ሂደት ውስጥ ከየት እንደሄድኩኝ ማሰብ ትችያለሽ። እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁ። የቤት ሰራተኛ አውርቻለሁ። ከዚህ በፊት እዛ ቤት ውስጥ ትሰራ የነበረች የቤት ሰራተኛ አግኝቻለሁ። ኦኬ። እዛ ሰፈር ውስጥ ያለ የሚያውቀውን ሰው አውርቻለሁ፣ አናግሬያለሁ። ሰፈሩ መሪ ድረስ ሄጄ ማለት ነው። መሪ ታውቂዋለሽ? ነፂ ይኖርበት የነበረበት ቤት አካባቢ የባለቤቱ እናት ቤት ማለት ነው። ከእስከ የምችለውን ያክል አውርቻለሁ ማለት ነው። ለምን መጓዝ ፈለክ? ምክንያቱም ቤተሰብ ነህ ወይ የቅርብ ወዳጅ ነህ ወይ አንተ ከነገሩ ጋር ምን ግንኙነት አለ ብለው የሚያስቡ ሰው አሁን የህዝብ ጥያቄ ነው የምጠይቀው እና ክሊር ማድረግም ስላለብን። ትክክል ነሽ። ለምንድን ነው 30 ሰዎችን በነፃነት ጉዳይ ማውራት የፈለኩ? ምን ነበር አላማ? ምንድን ነው? ሴንሲቲቭ ስለሆነ ነው ጉዳዩ በጣም ሴንሲቲቭ ነው። አየሹ? አሁን እኮ መነጋገሪያ ሆነ። ሴንሲቲቭ ነው። ለምን ከተባለ ነፃነት ነው። በቃ ነፃነት በጣም ተወዳጅ ነው። ነፃነት በጣም የሚያምር ህይወት ያለው ሰው ነው። ነፃነት በጣም የሚገርም ሰው ነው። የእውነት በጣም የሚገርም ሰው ነው። እኔ ባወቅኩትኝ ጥቂት ጊዜ ነው ያወቅኩትኝ። እኔ ነፂን አይደለም ጥቂት ጊዜ መጨረሾቹ ወቅቶች ላይ ናቸው የኔ ወዳጅ የነበረው። ማለት ወዳጅ ስልሽ ወዳጅ ነው፣ ጓደኛ እያልኩ አይደለም። ጓደኛ ስትሆኚ ጥግ ድረስ የምታውቂው ነገር አለ። እንደ ወዳጅ
መቅዲ ወዳጄ ነሽ መቼም አይደለ ተገናኝተን አውርተናል ቡና ስቱዲዮ ሲመጣ ቡና ጋብዝሽኝ ታውቂያለሽ ከዚህ በፊት አይደለ ኪት በቃ እንደ ወዳጅ ነው ካንተ አንተና የተባለው ነገር ተጋጨብኝ እኔ እዛ ነው አሁን በደንብ የምጠይቅ አየሽው ጓደኛ ሲሆን ግን ሌላ ሌቭል ነው አሁን ነፂ በጣም ጓደኛዬ ነው ማለት አልችልም ነፂ ግን ወዳጃችን ነው አብሮን ሻይ ጠጥቷል አብሮን ቡና ያወራን ነበረ ጊዜ ወስዶ ከኛ ጋር ይነጋገር ነበረ ገባሽ የሆነች ጭኮ በጣም ብዙ ያውቃል ብዬ አስባለሁ ጭኮ በጣም ብዙ ጊዜውን ያሳለፈው ጭኮ ነው ብዬ አስባለሁ የመጨረሻውን አመት ስፔሻሊ ሊሞት 3 ወር እስከሚቀረው ድረስ ረጅሙን ጊዜ የሚያሳልፈው ጭኮ ነበረ ማንንም ጭኮ አካባቢ ላይ ያለ ጭኮ የሄደ ሰው ጭኮ ሬስቶራንት ማለት ነው ነፂን አያጣውም ነበረ ይሄንን እንግዲህ ፕሮግራሙን ተከታተሉ ሰዎች ታግዙኛላችሁ ያት በተአምር አታጭውም ነበርና እዛ ነበር መገናኛችን የጭኮ ባለቤቶች ጓደኞቼ ስለሆኑ እኔ ብዙ ጊዜ ይሄን ነበረ ገባሽ እዛ ነው የተዋወቀ ነው የጭኮ ባለቤት ጓደኛዬ ነች ባለቤቷን ቴዲ ጓደኛዬ ነው በነገራችን ላይ እነ ቴዲ ደግሞ በነፂ ህይወት ላይ በጣም ትልቅ ነገር አድርጓል ይታወቃል በኋላ ላይ አስፈላጊ ከሆነ ሜንሽን እናደርጋለን ግን በዚህ ምክንያት ከነፂ ጋራ በጣም ወዳጆች ሆነን በዙሪያ ያሉት ሰዎች ከነሱ ጊዜ እናሳልፍ ነበር የሚያወራሽ የሚነግርሽ የሚያጫውተሽ የሚነግርሽ እውነት አለ አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም በተአምር አይደለም እውነቱ የኔ ሳይሆን የቤተሰቦቹ እውነት ነው ይሄንን ልክ ፕሮግራሜ ሲጀምር አይተሹ ከሆነ አጋጣሚ በሽምግልና ለመጨረስ ሞክረን ነበር ካስናቀ ጋራ ጸብ አይደለም ችግሩ ጸብ አይደለም ጸብ አልነበረም በሽምግልና የሚባለው አልተጣሉም እነዚህ ሰዎች ግን ይሄንን እውነት ተስማምተን በቃ እናንተም ካሁን በኋላ አታውሩ እናንተም ዝም በሉ አንቺም ዝም በይ አንቺም አቁሚ በቃ ተው የሚለውን ነገር ለመፍታት በቃ ሳይወጣ ለመፍታት እየታገልን ነበር እስከ መጨረሻ ሰዓት መጨረሻ ላይ እህትየው ነው አይሆንም ማለት መውጣት አለበት ስትለይ ታስታውሺ እንደሆነ ቪዲዮን ታስታውሱት እንደሆነ እኔ ፕሮግራም ላይ ያለው ቪዲዮ መኪና ውስጥ ሆኜ ነው የቀረጽኩት አስታውሳለሁ ድንገት ከቤት ልወጣ ስል ተደወለልኝና የግድ መለቀቅ አለበት ብላ የኔ ፕሮዳክሽን ማናጀር ሲነግረኝ ቀጥታ ምንድነው ያደረኩት ስልኬን አውጥቼ በስልክ ነው የቀረጽኩት መኪና ውስጥ ሆኜ ይሄ የኔ እውነት አይደለም የነሱ እውነት ነው የቤተሰቡ እውነት ነው ግን የቤተሰቡን እውነት ልናፈነው ስለማይገባ ወደ እናንተ አድርሰናል አስምሩበት ብዬ ነው የተናገርኩት አሁንም ይሄን ነገር እንዲያሰምሩበት የምፈልገው ተመልካቾች የቤተሰቡ እውነት ነው እንግዲህ አሁን እንዳልከኝ እንግዲህ እውነትን ይዘው የሚመጡ ሰዎች አሉ እውነትን የምናስተጋባ ሰዎች ደግሞ እንደ እውነታው ያህል ለህዝብ ይመጥናል ወይ ሰው በምን መንገድ ሊረዳው ይገባል ምን ያህል ተጠያቂነቱ ላይ እኛም እኮ አለን አምጥተህ አምነህበት ስታቀርባቸው እነዛን እንግዳዎች ከዛ ጀርባ ምን አውቆ ነው ምን ተማምኖ ነው ምን እውነት ይዞ ነው ብሎ ሰው ይጠይቃል እውነት ምናልባት እውነት ካላቸው በላይ እኮ እኛ የምንጠይቅባቸው እንደ ጋዜጠኛ እኮ የምንጠይቅባቸው ብዙ ጉዳዮች አሉና እንዴት መጡ አንተ ጋር የነጻነት ቤተሰቦች ብዬ አሰብኩኝ አንዳንድ ጊዜ እኛ ፈልገናቸው የምንሄድ ሰዎች አሉ አንዳንድ ሰዎች ደግሞ ለዩቲዩባቸው ግብአት እንዲሆን ብለው የሚያስቡ ሰዎች አሉ አንዳንዶች ደግሞ ራሳቸው እውነቱን ይዘው ምን ተነፍስበት ቦታ አጣን የት ነው የኛን እውነት የምናወራበት ብሎ ደግሞ ይመጣሉ ከሶስቱ በየትኛው መንገድ ነበር ይመጡ እኔ እንግዲህ ሁሌ እንደምለው ነው እኔ ዩቲዩብ መኖሪያ አይደለም በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው 22 ሰራተኞች አሉኝ ስለዚህ 22 ሰራተኞች ላሉት ሰው ዩቲዩብ ሊያኖሩ አይችልም ማለት ዩቲዩብ መኖሪያችን አይደለም እኛ ፕሮፌሽናሎች ነን ትልልቅ ፕሮጀክቶች የምንሰራ ሰዎች ነን ትልቅ ስራ የምንሰራ ሰዎች ነን ስለዚህ ዩቲዩብ መኖሪያችን አይደለም እንደዚህ አይነት ሜንታሊቲም የለኝም ጀግና ሚስት እንዳለችኝ ደግሞ ይታወቃል ሰው ፖይንቴ እሱ አልነበረም ሰዎቹ ግን መጥቷል እኔ ጋር ሰዎቹ ሲመጡ እንዲህ ብለው ነው የመጡት ይሄ ነገር እኮ እውነት አይደለም ለምሳሌ ያክል እዛ ላይ ተነሳው ነጻነት ሚስት የነጻነትና የሚስቱ ነገር ካበቃ 4 አመት ሆኖታል ብለው መጥቷል እኔ ጋር 3-4 አመት ሆኖታል ካበቃ ብለው ሲመጡ ጆሮሽን ሰጫለሽ እንደ ሚዲያ ሰው አይደለ ኦኬ ሰው ምንድነው የምትፈልጉት በቃ እኛ እንረፍ ዝም ይበሉ አሁን የገንዘቡን ጉዳይ አይደለም በጣም ብዙ ቦታ ላይ እያየሁኝ ነበረ ምንድነው ጎፈንድሜ ከመጣ በኋላ በገንዘብ ተጣሉ ምናምን ነው ለምንድነው ከገንዘብ ማንወጣው ለሰው ስሜት ለምንድነው ማናስበው ስለ ሰው ስሜት ለምን አናስበው የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ የገዛ ቀብራችን የገዛ ለቅሷችንን ተቀማን ትንሽ የድንኳን ሰምተሽዋል አይደል ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ ትንሽ የለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ እናንተ እንደፈለጋችሁ አድርጉት በቃ እኛ ግን ወንድማችንን ያጣ ነው እናልቅስ አየሽ እንዴት እንደሚያም ይሄ ያማል እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻል